ከተማውሉ ሚዳረስ የሚያረካ የሕይወት ምንጭ ኢየሱስ ኑና በነጻ ጠጡ ይላል ለፈለገ ሁሉ ያዳርሳል። በጌታ የተወደዳችሁ የፕሮግራማችን ተከታታዮች የጌታ ጸጋና ሰላም ይብዛላችሁ እያልኩ ሰላምታዬን አቀርባለሁ። 7 ደረጃዎች ወደ ጋብቻ የምንወጣባቸው 7 ደረጃዎች አብረን እንመለከታለን እና ጊዜ በፈቀደልን መጠን 7ቱንም ለማየት እንሞክራለን አጠር አድርጌ። አንደኛው የመጀመሪያው ማለት ነው ኦብዘርቬሽን ይባላል። ሁለተኛው ኦብዘርቬሽን ማለት መመልከት ማለት ነው። ሁለተኛው ደግሞ ፍሬንድሺፕ የምንለው ነው፣ ጓደኝነት መመስረት። ሶስተኛው ላቭ ወይም ፍቅር የምንለው ነው። አራተኛው ኮርትሺፕ ወይም በሁለት ወጣቶች መካከል የሚደረግ መስማማት ነው። አምስተኛው ኢንጌጅመንት ነው። ይሄ ደግሞ መተጫጨት ነው፣ በቤተ ክርስቲያን ወይም ወላጆች እንዲያውቁ ማድረግ ማለት ነው። ስድስተኛው ነው እንግዲህ ዌዲንግ የምንለው ሰርግ። ከዛ በኋላ ሜሬጅ ጋብቻ የሚለው 7ኛው ደረጃ ነው። እነኚህ 7 ደረጃዎች በትክክል ቢጠበቁ መልካም ነው። እንግዲህ አንዳንዶቻችን ምንም እንኳን ትምህርቱንም ሳንማር በዚህ ደረጃ አልፈን ነው ትዳር ያዝ ነው። አንዳንዶች ደግሞ ይህ እውቀት ላይኖራቸው ስለሚችል መቼ ነው መጠየቅ ያለብኝ ብለው የሚጠይቁ ወጣቶች ስላሉ ለነሱ ጥሩ ምላሽ ይሆናል ብዬ ስለማስብ ነው ትምህርት ዛሬ ማስተምራችሁ። እንግዲህ የመጀመሪያው ነጥብ ኦብዘርቬሽን የምንለው ነው። ኦብዘርቬሽን ማለት መመልከት ነው። በነገራችን ላይ መመልከት የሚለው ቃል ከዚያም ጠለቅ ብሎ በትኩረት መመልከት፣ በትኩረት ማጤንን ይሄ ቃል ይመስለዋል ብዬ አስባለሁ። እንግዲህ እነዚህ ደረጃዎች ለመወጣት ሲጀመር እድሜያችን ሊደርስ ይገባዋል። አንዳንድ ጊዜ ወጣቶች እድሜያቸው ከመድረሱ በፊት ለማጥናት ይሞክራሉ፣ ዴቲንግ ለማድረግ ይሞክራሉ። ይሄ ማለት በጣም በትምህርታቸው ላይ ትኩረት አይሰጡም፣ ስሜታቸው ይጎዳል። ከዚህ የተነሳ እድሜያቸው ሊደርስ ይገባዋል። ለምሳሌ አንድ የ3 ዓመትን ህፃን ወስዳችሁ በስለት እንዲጫወት እንደመስጠት ማለት ነው። ይሄ ህፃን ልጅ በስለት አጠቃቀም ስለማይችል ራሱ ሊጎዳ ይችላል። ልክ እንደዚሁ ነው። በትዳር በቂ እውቀት ሳይኖራቸው በአካል፣ በአእምሮ፣ በመንፈስ፣ በኢኮኖሚ ሳይዘጋጁ ወደ ትዳር ዘለው የሚወጡ ወጣቶች አሉ። እነሱንም ለመምከር ፈልጋለሁ። ወደ ትዳር የሚወስደን እድሜ ለማጥናት ብቁ የምንሆንበት እድሜ አለ። እስከዛ ድረስ ልንታገዝ ይገባናል። እንግዲህ አንድ ፓስተር በአንድ ጊዜ ምን አለ? አንዱን ወጣት ልጅ የቤተክርስቲያን ወጣት ለምንድነው ማታገባው ይለዋል። እና ይሄ ወጣቱ ሁልጊዜ ፓስተር እየጸለይኩበት ነው ይላል። በሌላ ጊዜም ያገኘዋል፣ ፓስተር እየጸለይኩበት ነው ይለዋል። በሌላ ጊዜም እንደዚሁ ሲጠይቀው ፓስተር እየጸለይኩ እኮ ነው ይለዋል። እና ይሄ ፓስተር ምን አለው? ልጄ መጸለይ መልካም ነው፣ ግን ሁልጊዜ ወደ ላይ ብቻ ማየት አይደለም፣ ወደ ጎንም መመልከት እንዳትረሳ። እንደው ብትችል 5ቱን ቀን ላይ ተመልከት፣ በሳምንት 2 ቀን ደግሞ ቅዳሜና እሁድ ወደ ጎን መመልከት እንዳትረሳ አለው ይባላል። እውነት ነው፣ መጸለይ አስፈላጊ ነው። ነገር ግን ወደ ጎን ደግሞ ማየትን መመልከትን መዘንጋት የለብንም። አንድ አባባል አለ አይደለም? ጸሎትም ስራ ነው፣ ስራም ጸሎት ነው ይላል። አሁን እየሰራን እንጸልያለን፣ እየጸለይን ደግሞ እንሰራለን። እግዚአብሔር አምላክ በዚህ ይረዳናል። ስለዚህ ይሄ የመጀመሪያው ደረጃ ይሄ ነው፣ መመልከት የሚለው ነው። እና ባለፈውም ሳምንት እንደተናገርኩት አይናችንን ከፍተን ልንመለከት ይገባናል። ስንመለከት አንድ ቤተክርስቲያን አይደለም፣ አንድ ግሩፕን አይደለም፣ በተለያየ ቤተክርስቲያን፣ በተለያየ አካባቢ፣ በተለያየ ሀገር ብሎም ማየት እንችላለን። ስለዚህ የመጀመሪያው ደረጃ እሱ ነው። እሱን ስንወጣ ወደ ሁለተኛው ደረጃ ስንሄድ ነው እንግዲህ ፍሬንድሺፕ ወይም ጓደኝነት መመስረት የሚያስፈልገን። እንግዲህ ጓደኝነት በጣም አድርጎ አስፈላጊ ነው። ጓደኝነት ማለት መቀላቀል ማለት ነው። ከቤተ ክርስቲያን እህቶች ከወንድሞች ጋር ህብረት መፍጠር አለብን። አብረሽው ስትሆኚ የሚያስደስትሽ ይሆናል። ጥሩ ጓደኛሞች ደስታቸውን፣ ሐዘናቸውን፣ ጭንቀታቸውን፣ ፍላጎታቸውን፣ እቅዳቸውንና ስሜታቸውን ይጋራሉ። ስለዚህ ይሄ የጓደኝነት ስሜት ሊኖር ይገባል። ወጣቶች በጋራ አብራችሁ የምትጸልዩበት በተለያየ ህብረቶች፣ በጎዳና ፈላጊ፣ በመዘምራን ቡድን፣ አንዳንድ ጊዜ ላንጋኖ ትወጣላችሁ፣ አንዳንድ ጊዜ ሽርሽር። እኔ አሁን በቅርብ የማመልከው ቤተክርስቲያን የገርጂ ቤተክርስቲያን ወጣቶች ብዙ ጊዜ በግሩፕ እንጦጦ ሲሄዱ ያለው ወደ ላንጋኖ ይሄዳሉ። አንዳንድ ጊዜ እኔም አብሬያቸው ሄጄ አውቃለሁ።
ስለዚህ በጣም ያ ጊዜ በጣም የሚያስደስት ነው፣ በጣም የሚያቀራርብ ነው እና እንደዚህ አይነት የጓደኝነት ቅርርብ ሊኖር ይገባዋል። እንግዲህ በጓደኝነት ጊዜ እንግዲህ አንዱ ሌላውን በደንብ የሚያውቅበት ጊዜ ነው። ጥሩ ጓደኝነት ሳትመሰርቱ በደንብ ሳትተዋወቁ ወደ ሪሌሽንሺፕ ወደ ፍቅር መሄድ ትክክል አይደለም። ጓደኝነት በጣም አስፈላጊ ነው። ጤናማ ትዳር ለመመስረት ልንገራችሁ፣ ሳይተዋወቁ ከሚጋቡት ይልቅ ጓደኝነት መስርተው ተዋውቀው የሚጋቡት በትዳራቸው ውስጥ ያለውን ግድድሮሾች፣ ችግሮች በቀላሉ እንደሚቀርፉ ጥናት ያረጋግጣል። ስለዚህ መተዋወቅ እጅግ አስፈላጊ ነው። ትዳር በመተዋወቅ የተገነባ ሊሆን ይገባዋል። ትዳር ከያዙ በኋላ እኮ ባልና ሚስቶች ቤት ውስጥ የሚያወሯቸው ነገሮች ሊኖራቸው ይገባል። ሳይተዋወቁ ከተጋቡ ምንድን ነው የሚያወሩት? እና ሲጋቡ እኔና ባለቤቴ በጣም የሚገርማችሁ ብዙ ጊዜ ያሳለፍናቸውን ነገሮች ዞር ብለን እናወራለን። ገና ስንገናኝ በነበረን ጊዜ ገና እኔና እሷ ሳንተዋወቅ የነበረን አገልግሎት፣ የዝማሬ አገልግሎታችንን አንዳንድ ጊዜ ልጆቻችን ሰብስበን እነግራቸዋለን። ብዙ እንሳሳቃለን። ብዙ የሚያስቁን ነገሮች ሁሉ አሉ። ስለዚህ ይሄ በጣም አድርጎ አስፈላጊ ነው። ጓደኝነት መቀራረብ። በጓደኝነት ጊዜ ነፃ ሆነ ልትቀርባት ይገባዋል። ነፃ ሆነ ልትቀርቢው፣ ነፃ ሆነች ልትቀርቢው ይገባዋል። እና ይሄ ማለት ሌላውንም በጓደኝነት መቅረብ መግባባት ይቻላል። ከአንዷ ጋር መታሰር ማለት አይደለም። ከአንዷ ጋር መታሰር የለብህም። ይሄ የማወራው ጓደኝነት ይሄ ቦይፍሬንድ ገርልፍሬንድ የሚባል ጓደኝነት አይደለም። ልታውቁ ፈልጋለሁ። በክርስቲያን ወንድሞችና እህቶች መካከል ያለ ህብረት ነው። በዚያ መሃል ያለ መቀራረብ ነው። ስለዚህ በነፃነት የምንቀራረብበት ጊዜ ነው። ያንን ነው ማለት እንፈልገው። ስለዚህ እንደዚህ አይነት ህብረት ውስጥ መቀላቀል፣ መቀራረብ እጅግ በጣም አስፈላጊ ነው። ይህን ካልኩ በኋላ እንግዲህ በሶስተኝነት ደረጃ ላቭ ወይም ፍቅር የሚባለው ይመጣል። እንግዲህ ልብ በሉ፣ ኦብዘርቬሽን መመልከት። ከተመለከትም በኋላ ጓደኝነት እንመሰርታለን። ከጓደኝነት በኋላ ከነኚህ ከጓደኞቻችን መካከል ምናልባት እንግዲህ ወንድ ከሆነ ከብዙ እህቶች መካከል አንዷን ነጠል ለማድረግ ይጀምራል። እህትም ከሆነች ከብዙ ወንድሞች መካከል ወደ አንዱ የመቅረብ የመነጠል ፍላጎት ይኖራታል። እንግዲህ በመተዋወቅ የዘለቀ ጓደኝነት ወደ ፍቅር ይመራል ማለት ነው። ከሌሎች ነጠል አድርገህ አንዷን ታፈቅራለህ። በዚያ ሰዓት እንግዲህ በዚያ ፍቅር ሰዓት በጣም ብዙ ጥንቃቄ ያስፈልጋል። አንደኛ ራስህን ሆነ መቅረብ አለብህ። አንዳንድ ወጣቶች ያልሆኑትን ለመሆን ይሞክራሉ። እንደገና ደግሞ እንደ ጉራ አለ አይደለም መጎረር፣ እንደዛ አይነት ስሜት የሚሰማቸው ወንዶች አሉ። አንዳንዶች ካልወደድሽኝ ብለው ለማሳመን ይሞክራሉ። እኔ ነኝ ብቻ ወይም እኔ ብቻ ነኝ ያለው ልትል አይገባም። በዚያ ሰዓት ራስህን ሆነ ቅረብ። ያልሆነችውን እንደሆነች ደግሞ አድርገህ እንደው አትካባት። አንዳንድ ጊዜ እንደዛ ይላሉ ወንዶች ሴቶችን ለመቅረብ ሲሉ። ይሄ የመካብ በቃላት የመካብ ነገር አለ። ፍቅራችሁ ጤናማ ነው? ትዳርን መሰረት ያደረገ ነው? ይሄንን ደግሞ መጠየቅ ያስፈልጋል። ስሜት ልክ እንደ ኮምፓስ ነው፣ አቅጣጫችሁን ይጠቁማል። ነገር ግን እስከ መጨረሻው የምትከተለው አይሆንም። ስለዚህ ምን አይነት ፍቅር ነው? ኢዚት ጄኑዊን ላቭ ወይስ ደግሞ ኢንፋቹዌሽን ላቭ የሚባላሉ? ስሜታዊ ፍቅር ነው? ትዳርን መሰረት ያደረገ ፍቅር ነው? ምን አይነት ፍቅር ነው? ይሄ ወንድ እኔን የሚቀርበኝ በምን ምክንያት ነው ብለሽ ራስሽን መጠየቅ ትችላለሽ። አንተም እንደዚሁ እህት እኔን የምትቀርበኝ በምን ምክንያት ነው? እና ይህን መጠየቅ አለባችሁ። አንድ አባባል አለ በእንግሊዝኛ ላቭ ኢዝ ኤ ኬሚካል ሪያክሽን ኢን ዩር ብሬን ይላል። ይህ ማለት እንግዲህ ፍቅር በአእምሮአችን ውስጥ ሪያክት ያደርጋል፣ የሚፈጥረው ስሜት አለ። ያ ነው ፍቅር የምንለው። እና ይሄንን ማንም ሰው ሊያስተውለው አይችልም። ኬሚካል ሪያክሽን በሰውነታችን ውስጥ የሚፈጠር ነው እና ወደ ሪሌሽንሺፕ የምትሄዱበት ነው እና ሁለታችሁ ተፋቅራችሁ የምትሄዱበት ነው። አንዳንድ ሰዎች ከጋብቻ እንኳን በኋላ ሲያወሩ ሰማለሁ። እችን ሴት ሳላፈቅራት ነው ያገባኋት ብለው ሲናገሩ ሰማለሁ። ምን አይነት ፍቅር ነው ይሄ? ፍቅር ምን አይነት ፍቅር ነው? ምናልባት ስታገኝ የምትወድ ስታጣ የምትጠላ አይነት ፍቅር ይሆን? የምትሸሽ እና ይሄ አንኮንዲሽናል ላቭ መሆን አለበት፣ ወይም ደግሞ በሁኔታዎች ያልተወሰነ ፍቅር በዚያ መሆን አለበት። በነገራችን ላይ ፍቅርን ገንዘብ አይገዛውም። ፍቅርን ሀብት፣ ፍቅርን ዝና፣ ፍቅርን እውቀት፣ ዲግሪ፣ ዶክትሬት አይደለም የሚገዛው። አንዳንድ ሰዎች እንደዛ የሚመስላቸው ሰዎች አሉ። ተሳስታችኋል። ከዚህ በፊት ስናገር ምናልባት ሰምታችሁ ይሆናል። ፍቅር ካለ እግዚአብሔር አምላክ ይህንን ትዳር ይባርከዋል።
ምንም በሌላችሁ ነገር ላይ እግዚአብሔር ይባርካችኋል። እኔና ባለቤቴ ብዙ ምስክርነቶች አሉ። ስንጋባ በጣም በሚገርማችሁ ሁኔታ ሶፋ እንኳን ወንበር አልነበረንም። አንድ ጠረጴዛና 4 ወንበሮች ብቻ ነበሩን። እግዚአብሔር ከምናምን ያነሳን። አብራችሁ ታድጋላችሁ። ስለዚህ በፍቅር ልትተሳሰሩ ይገባልና ይሄ ፍቅር አደጋን የሚችል ችግርን የሚችል ማዕበልን የሚችል አይነት ፍቅር ሊሆን ይገባዋል። በዛ አይነት ፍቅር ከተጠለላችሁ፣ በዛ አይነት ፍቅር ወደ ጋብቻ ከሄዳችሁ ትዳራችሁ በጣም የሚያምር ይሆናል። አንዳንዶች እንግዲህ ሌላው ችግር ያችንም የሚወዱ አሉ። ትዳርን ስታስቡ ብዙዎችን መውደድ አትችሉም ወገኖቼ። አንዷን ልትወዱ ይገባል። ይሄ ነው ፍቅር። ከብዙ ነጠል ብለው ወደ አንዱ አንዳንድ በተለይ ወንዶች ያችንም እንወድሻለን እያሉ የሚነጋገሩ ቃላቶችንም ሁሉ የሚሰጡ አሉ። አያስፈልግም። የምንወደው አንዷን ነው። ወደ ትዳር ስናስብ፣ ወደ ትዳር ስንሄድ በጋብቻ ከኛ ጋር ልትቆራኝ የምትችለውን እግዚአብሔር ያዘጋጀልንን እሷን ነው ልናስባት የሚገባው። ፍቅራችንን መግለጽ ያለብን ለእሷ ብቻ ነው ሊሆን የሚገባው። ከዛ በኋላ ነው እንግዲህ ወደ ኮርትሺፕ ወደ ሪሌሽንሺፕ እንሄዳለን ማለት። ሶስተኛ እንግዲህ ከፍቅር ቀጥሎ ያለው ምንድነው? ኮርትሺፕ የምንለው ነው። ይሄ በወንዱና በሴቷ መካከል የሚደረግ መስማማት ነው። እግዚአብሔር ቢፈቅድ ሊጋቡ እንደሚችሉ ነው የሚስማሙት። ከዛ በኋላ ልብ በሉ፣ በፍቅር ጊዜ ስለ ጋብቻ አይወራም። በፍሬንድሺፕ ጊዜም አያወሩም። ከዚያ በኋላ ግን ወደ ኮርትሺፕ በሚሄዱበት ጊዜ በሁለቱ መካከል ፍቅር መኖሩን ከተናበቡ በኋላ ካስተዋሉ በኋላ ወደ ኮርትሺፕ ይሄዳሉ። እንግዲህ እንደ ባህላችን መሰረት ብዙ ጊዜ ወንዶች ናቸው የሚጠይቁት፣ ሴቶችም ደግሞ የሚጠይቁበት ሁኔታ ሊኖር ይችላል። ባለፈው እንደተናገርኩት ሴት ልጅ መጠየቅ ምንም ስህተት የለውም። ነገር ግን መጠየቅ እንኳን ብትፈራ ሴት ልጅ ወንዱን እንዲጠይቃት ልታንኳኳ ትችላለች። በር ልታንኳኳ ትችላለች። ከዚያ በኋላ ወንድየው ይጠይቃታል እና በዚህ ደረጃ በሚደርሱበት ጊዜ ልብ በሉ፣ ምንም አይነት ፍርሃት ሊኖር አይገባም። ይህንን ስቴፕ ደረጃ ጠብቀው እስከመጡ ድረስ አንድ ወንድም ይህች ልጅ እምቢ ትለኛለች የሚል ስሜት እንኳን አይኖረውም። በእርግጠኝነት ምላሽ ፖዘቲቭ ወይም ደግሞ አዎንታዊ ምላሽ እንደምሰጠው እርግጠኛ ይሆናል ማለት ነው። ምክንያቱም ደረጃውን ጠብቋል። ኦብዘርቬሽን አካሂዷል። ከዛ በኋላ ፍሬንድሺፕ መስርተዋል። በመካከላቸው ደግሞ ፍቅር አለ። እሷም ትወደዋለች፣ እሱም ይወዳታል። ይህንን እዚህ ደረጃ ከደረሱ በኋላ ለመጠየቅ ምንም የሚያስፈራው ነገር አይኖርም። እኔ ባለቤቴን በምጠይቃት ጊዜ አስታውሳለሁ። እንዳልኳችሁ ይህን ትምህርት አውቄው አይደለም፣ ነገር ግን ደረጃውን ጠብቄ ሄድኩ ነው ይመስለኝ። ፍሬንድሺፕ መሰረትን፣ አብረን ኳየር እናገለግላለን። ከዚያ በኋላ ደግሞ ሁለታችን እንደተዋደድን ማወቅ ጀመሩ። እንደምትወደኝ እኔም እንደምወዳት ታውቅ ጀመር እና አንዳንድ ጊዜ በሚኖረን የተለያየ ጌሞች አሉ። እኔ ለእሷ የሚሰጣት ትኩረት፣ እሷ ለእኔ የሚሰጠን ትኩረት፣ በመጨረሻም ደግሞ ከአገልግሎት መልስ በምንሸኛኝበት ጊዜ ነጠል ብለን ከሌሎች ሁለታችን እየሄድን ስናወራ፣ በዚህ ሂደት ውስጥ እያለን ባለቤቴ እንደምትወደኝ በጣም እርግጠኛ ነበርኩ። እኔም እንደምወዳት። ከዚህ የተነሳ በጠይቃት 100% እሺ እንደምትለኝ ፈቃደኛ ነበር። ለዚህ ነው ስጠይቃት ምንም ፍርሃት አልነበረኝም። እና አስቴር ነው የምትባለው ባለቤቴ። አስቱ አንድ የምጸልይበት ጉዳይ አለ፣ እስቲ በዚህ ዙሪያ ላይ አንቺም ጸልይ አልኳት። ፈገግ ብላ እሺ ጸልይበታለሁ አለች። ለእኔ ያበቂ መልስ ነበር፣ ምክንያቱም ደረጃውን ጠብቄ ሄጃለሁ። እና በሚቀጥለው ጊዜ በምጠይቃት ጊዜ እምቢ እንደማትለኝ በጣም እርግጠኛ ሆኜ ነው የጠየኳት። እዛ ቀናት አለፉ፣ 2 ሳምንት 3 ሳምንት። ያ እየጸለይንበት ለነበረ ጉዳይ ቀጠሮ ሰጠኋት። አንድ ቦታ ተገናኘን። ምናልባት እንግዲህ ወደ ትግራይ ሄዳችሁ መቀሌን የምታውቁ ካላችሁ አብራክ ካስትል ሆቴል አለ። በጣም የሚያምር ሆቴል ነው። እዚያ ምሳ ጋበዝኳት። አንዳንድ ጊዜ በደረቅ አይሆንም ወጣቶች እና ምሳ ጋበዝኳትና እዚያ ምሳ ከበላም በኋላ ነበር የጠየቅኳት። በረንዳ ላይ ቁጭ ብለን ከዚያ ለስላሳ ነገር እየጠጣን ነው የጠየቅኳት አስታውሳለሁ። እና እንደዚህ የጸለይኩበት ጉዳይ ለዚህ የህይወት ጓደኛ ያስፈልገኛል እና የህይወት ጓደኛ ትሆኚኝ ዘንድ ደግሞ ስጸልይ ነበረ፣ አንቺም ጸልይሽበታል። ከዛ በኋላ ፈቃደኛ ነሽ ወይ ስላት ምንም አላንገራገረችም እና በደስታ ነው የተቀበለችኝ። እግዚአብሔር ይመስገን። እና ፍርሃት እንኳን አልነበረኝም። ወጣቶች ይሄ ነው እንግዲህ የምመክራችሁ እዚህ ላይ ነው። አንዳንድ ጊዜ ይህንን ደረጃ ጠብቀን ሳንሄድ ዝም ብለን ያገኘናትን ወጣት ሳምንት ተዋውቀናት፣ 1 ወር ተዋውቀናት ዝም ብሎ መጠየቅ አይደለም።
እነኚህ ደረጃዎች ሲጠበቁ ይገባል። እዚህ ደረጃ ላይ ከደረስን በኋላ ስንጠይቃቸው እህቶች አይደናገጡም፣ እንደምትጠይቃቸውም ያውቃሉ፣ ራሳቸውንም አዘጋጅተው ይመጣሉ። ስለዚህ ፈቃደኛ ይሆናሉ። ይሄ ኮርትሺፕ ይባላል እና ይሄ በዚህ ጊዜ እንግዲህ ትልቅ ውሳኔ ነው። በዚህ በእግዚአብሔር ቢፈቅድ ሊጋቡ የሚወስኑት ትልቅ ውሳኔ ነው። የትዳር ጓደኛ መምረጥ ትልቅ ውሳኔ ነው። የጥናትን ውጤት የምታጭድበት ነው ማለት ነው፣ የምታይበት ነው። ይሄ እንግዲህ በዚህ ሰዓት እንግዲህ በሁለቱም መካከል የሚወሰነው ውሳኔ ምናልባት ሚስጥራዊ ሊሆን ይችላል። ለጊዜው ሚስጥራዊ ሊሆን ይችላል። ሰዎች ላያውቁ ይችላሉ። ቤተ ክርስቲያን ላያውቅ ይችላል። ወላጆች ላያውቁ ይችላሉ። በሚስጥር ሁለታቸው ጉዳዩን የሚይዙት ይሆናሉ። ምናልባት አለፍ ካለ በጣም ለሚቀርቧቸው ጓደኞች ሹክ ሊሉ ይችላሉ። በጣም ለሚወዷቸው ጓደኞች በጊዜ እንግዲህ ይሄ በዚህ ሰዓት ወጣቶች በኮርትሺፕ ጊዜ ምክር ያስፈልጋቸዋል። ምናልባት ይህንን ሐሳብ ሊጸልይልኝ ይችላል፣ ሊመክረኝ ይችላል ብለው ለሚያስቡት የቤተክርስቲያን ሽማግሌ፣ የቤተክርስቲያን ፓስተር ሊሆን ይችላል ምክር አገልግሎት መጠየቅ አለባቸው። ሊመከሩ ይገባል። አንዳንድ ጊዜ ወጣቶች እድሜያችን ትንሽ ከፍ ስን የማንንም ምክር አንሰማም የምንልበት ጊዜ አለ። የወላጆቻችንን ምክር አንሰማም። ይሄ ሊሆን አይገባውም። የሳምሶንን ውድቀት ታስታውሳላችሁ። ሳምሶን እኮ ትልቁ ውድቀቱ የወላጆቹን ምክር ባለመስማቱ ነው። አትሂድ፣ ወደ ፍልስጤማውያን ወዳልተገረዙት አትሂድ፣ ከዚያም ለአንተ ሚስት አትውሰድ አሉት። እምቢ አለ። እንዲያውም በአይኔ የገባች ነው ያለው። ከዛ ለውድቀቱ ምክንያት እንደሆነች እናያለን። እግዚአብሔር ሊጠቀምበት ያለውን ያንን ትልቅ ኃይል አጣ ወገኖቼ። ስለዚህ የወላጆች ምክር በዛ ሰዓት ያስፈልገናል። ምናልባት አንዳንድ እህቶች ለእናቶቻቸው ይህን ሀሳብ የሚያካፍሉ አሉ፣ ቀረብ ብለው እናት የምትመክራለች። አለበለዚያ ደግሞ እንዳልኳችሁ የቤተክርስቲያን አገልጋዮች በዚህ ዙሪያ ሊመክሩን ይችላሉ ብላችሁ የምታስቧቸውን ሰዎች ጠይቁ። ብዙ ምክር ሊረዷችሁ ይችላል። እና በዚያ ሰዓት እንግዲህ በኮርትሺፑ ጊዜ ስለ መተጫጨት፣ ስለ መጋባት፣ ስለ ወደፊቱ ኑሯችሁ የሚነጋገሩበት ጊዜ ነው። አሁን ዓላማ ይዘዋል፣ ወስነዋል፣ ወደ ትዳር አቅጣጫ እየሄዱ ነው። በዚያ ሰዓት ሊያወሩ ይገባል። እንግዲህ ወደ 5ኛው ደረጃ ስንሄድ የምመክራችሁ ከኮርትሺፕ ወደ ኤንጌጅመንት ስትሄዱ ብዙ ጋፕ ባይኖር ጥሩ ነው። ብዙ አትቆዩ። ብዙ ወጣቶች ጉዳዩን በሚስጥር ይዙታል። ለቤተ ክርስቲያን ማሳወቅ አይፈልጉም። ለምን እንደሆነ ታውቃላችሁ? አንዳንድ ጊዜ ልክ እንደዚሁ በሚስጥር እንደጀመሩ በሚስጥር መተው ይፈልጋሉ። ለዚህ ነው እርግጠኛ ከሆናችሁ ይሄ ፍቅር እውነተኛ ፍቅር ከሆነ መሰረት ያለው ትዳርን የሚያስብ ፍቅር ከሆነ ቤተሰብ፣ ቤተ ክርስቲያን ማሳወቅ ምንም ክፋት የለውም። ነገሩ መስመር እንዲይዝ ይሆናል። ነገሩ እንዲጠብቅ ይሆናል። በብሎን እያጠበቃችሁት ነው ማለት ነው። እኔ አስታውሳለሁ፣ በጣም ረጅም ጊዜ ይሆናል። አንድ ወንድምና አንድ እህት ተዋደው እና ወደ ውጭ ሀገር ከመውጣታቸው በፊት እንግዲህ የወንድም ወደ ውጭ ከመሄደ በፊት እንተጫጭ፣ በኮርትሺፕ ደረጃ ቆይተናል፣ ቤተሰብ እናሳውቅ፣ የጮኝነት ስርዓት እናካሄድ አለ። እሷ ግን እምቢ አለች። አይ ሌላ ጊዜ አለች እና በጣም አዘነ። በዚያው በቃ እንደዛም አይሆን ከሆነ ውጭ ሀገር ሄዳለሁ ልቆይም ስለምችል ሐሳቡንም ቀየረ። እዚያው ባለበት ሌላ ሴት እንዳገባ አስታውሳለሁ። እና ይህች እህት ግን ፈቃደኛ አልነበረችም እና በጣም አዘነ። እኔም በበኩል ይህንን ታሪክ ሳስበው በጣም የሚዋደዱ ከሆነ እውነተኛ ትዳር የሚመሰርቱ ከሆነ ቤተሰብ ቢያውቅ ምንም ክፋት የለውም። አለበለዚያ ምንም ይሄ ወጣት ወንድም ልጅ ምንም አስተማማኝ የሆነ ነገር የለውም። ቤተሰብ በሚያውቅበት ጊዜ ነገር እኮ መሰረት ይኖረዋል። እኔ የራሴን ታሪክ ነግራቸዋለሁ። እኔና ባለቤቴ እንደተጫጨን ልክ በዚያው ዕለት ነው። በጣም የሚገርማችሁ ልክ በዚያው ዕለት እሺ ባለችኝ ቀን ነው ሽማግሌ መቼ እንልካለን ያልኳት። አይ ትንሽ እንቆይ አለችኝ። የእሷንም ሐሳብ ሰማሁ። ከዛ ጥቂት ከቆየም በኋላ ነው ሽማግሌ ላክ ነው። ብዙ እንድትቆይ ግን አልፈለግኩም። ስለዚህ ቤተሰብ ቤተክርስቲያን እንዲያውቅ አስፈላጊ ነው። ቤተክርስቲያን እና ቤተሰብ በሚያውቅበት ጊዜ ነገሩ መሰረት ያለው ይሆናል። ምንም ድንጋጤ አይኖርም። ሁለታችሁም በነፃነት እየገባችሁ የምትወጡበት ይሆናል። ይሄ ከዛ በኋላ ኤንጌጅመንት በመጽሐፍ ቅዱስም ዘመን በነገራችን ላይ ኤንጌጅመንት ወይም መተጫጨት ዘመን ነበር። ምናልባት እስካሁን የሄድንባቸውን ደረጃዎች መጽሐፍ ቅዱስ ውስጥ ብዙ ላታዩ ትችላላችሁ። እውነት ነው። ለምን እንደሆነ ታውቃላችሁ? በዚያ ዘመን ወላጆች ነበሩ ለልጆቻቸው ሚስት የሚያጩት። ወላጆች ለወንድ ልጃቸው ሄደው ያጫሉ፣ ሴት ልጃቸው ደግሞ ይጠየቃሉ። በወላጆች መካከል የሚደረግ መስማማት ነበረ ልጆቹ እንዲጋቡ የሚያደርገው። በአሁኑ ዘመን ግን እንደዚህ አይደለም። ወጣቶች ራሳችንን የምንጠየቁ። ዘመኑ የተለየ ዘመን ነው። ቴክኖሎጂ ነው። ይህ የመጨረሻው ዘመን በጣም የተለየ ዘመን ነው። ስለዚህ በዚህ ዘመን ዝም ብለህ ወላጅ አምጥቶ ሊያጭልህ አይችልም።
አንተስ ከሆንክ ድረስ የምትጠይቀው እነኚህን ደረጃዎች ጠብቀ ልትቀርባት ይገባሃል። ታስታውሳላችሁ በመጽሐፍ ቅዱስ ውስጥ አብርሃም ለልጁ ለይስሐቅ ሚስት ለማጨት በፈለገ ጊዜ አልዓዛር የተባለውን የቤቱን አገልጋይ ነበር ጸልዮ ላከው እና እዚያ ሄዶ እሱ ነበር አጭቶለት የመጣው። ታሪኩን ሁላችንም እናውቃለን። እሱ ነበር። እንዲያውም ታስታውሳላችሁ ውሃ ጉድጓድ አጠገብ ውሃ ሊቀዱ የሚመጡ ሴቶች አሉ። ውሃ ጠጭኝ የሚላት አንተም ጠጣ ግመሎችን አጠጣለሁ የምትል እርሷ ለጌታዬ ልጅ የቀደስካት ሚስት ናት አለ። ከዛ ብዙ ሴቶች መጡ። መጨረሻ ርብቃ መጣች። ርብቃ ያደረገችውን ታሪክ ታስታውቃለህ። ውይ እኔ ወንድም ውሃ ጠምቷል አጠጣችሁ፣ ግመሎቹንም አጠጣች። በጣም ትሁት የነበረች ልጃገረድ። ከዚያ እዚህ ስፍራ መሽቷል ወደ ቤቴል ውሰድ አለችው። ቤቷ ወሰደችው። አባቷ ጋር አስተዋወቀችው። ለግመሎቹ ገፈራ ይሰጣለች። ግመሎቹንም ግርግም ውስጥ ማደራ ስፍራ ሰጠች። ከዚያ ከቤተሰቦቿ ጋር አስተዋውቃ እና ቤተሰቦቹም ደግሞ የመጣበትን ዓላማ ካልተናገርኩ አለ ብላሉት፣ ታጠባሉት፣ አልፈቀደም። በኋላ ግን ጉዳዩን ገለጸ። በመጨረሻ ርብቃም ተጠየቀች፣ ለመሄድ ፈቃደኛ እንደሆነች እናያለን። እና በእንደዚህ አይነት ነበር የመተጫጨት ስርዓት የነበረው በዚያ ዘመን። በጣም የሚገርማችሁ የኔ አባት በህይወት እያለ እናቴን እንዴት እንዳጫት ይነግረኝ ነበር። እና በጣም ከነይስሐቅ ታሪክ ጋር ትንሽ የሚመሳሰል ነገር አለው። እና በአንድ ወቅት አለኝ አባቴ እሱ ወጣት ልጅ እያለ ቤታችን መንገድ ዳር ነው፣ ትልቅ መንገድ አለ፣ ሰዎች ተላላፊዎች በዚያ ያልፋሉ። እና አንድ ትልቅ ሰው እንግዲህ ማለት የእናቴ አባት ማለት ነው፣ እሳቸው በፈረስ ሲመጡ ዝናብ ሲዘንብ እኛ ቤት የአባቴ ቤት ማለት ነው ለመጠለል መጡ። ሲመጡ አባቴ በጣም ቀልጣፋ ነኝ አለኝ እና ፈረሳቸውን ተቀበለ። ፈረሳቸውን የሆነ ቦታ ሰጠና ለፈረስ የሚሆን ምግብ፣ ሳር፣ የሚበላውን ምግብ አቀረብኩለት አሉ። ከዛ በኋላ ለሳቸውም ደግሞ እዚህ ጋር ቁጭ በሉ ብዬ እሳት አጠገብ እሳት እንዲሞቁ እንጨት አፈላለትኩና እዛ አስቀመጥኩ። በጣም ቤት ሰው አልነበረም። በደንብ አስተናገድኳቸው። ከዚያ በኋላም ደግሞ እንደ ሀገሩ ባህል መሰረት በዚያ ወቅት እንደዚህ ብርድ ሲሆን ከጓዳ የሚጠጣ እንደ አረቄ አይነት ነገር አመጣውና ሰጥተዋቸዋል። በጣም አስተናገዳቸው። እንግዲህ በዛ ወቅት የምነግራችሁ ታሪክ እንግዲህ ከድሮ ከ60 ዓመት በፊት የሆነ ታሪክ ነው። እና እንደዛ በማደርግበት ጊዜ ከዚያ በኋላ የኔ አባት መጡ አለ። አባቴ መጥተው ጤና ይስጥልኝ፣ ብዙም አይተዋወቁም፣ ሰላም ተባብለው አንተ እንኳን አስተናገድካቸው ምናምን ብለው እኔንም አሞጋገሱኝ። በኋላ ግን እዛው እያለው ነው አሉ የእናቴ አባት ምን አሉ ለአባቴ አባት፣ ይሄ ልጅ በጣም አድንቄዋለሁ፣ በእንግድነት ተቀብሎኛል፣ ማንም ሊያደርግ የማይችለውን ሁሉ አድርጓል፣ ሴት ልጅ ያለችኝ ለሱ ሰጠዋለሁ አሉ። በጣም የሚገርም ነው። ከዚያ በኋላ አባባ እዚያው ቁጭ ብለው ተነስተዋሉ፣ ምርቃቱን ተቀበሉ። እንዲያውም ከዛ በኋላማ በቃ በግል ረድላችሁ እናስተናግዳችሁ እዚህ ደሩ ተብለው እኚህ ሽማግሌ በጣም ተንከባከቧቸው። ከዚያ በጣም ጊዜ ባልፈጀ ሁኔታ ሽማግሌ ተልኮ እናቴን አጭቶ አባቴ እንደወሰዳት ታሪክ ነግሮኛል። እና አባቴም ልክ እንደ ርብቃ ትህትናው፣ መልካም መስተንግዶ እናቴን እንዳስገኘለት ይህን ታሪክ ሲነግረኝ በጣም ገርሞኛል። እና በዛ ዘመን እንግዲህ መተዋወቅ የለም። አባቴ እንዲያውም ሲነግረኝ ከዛ በኋላስ እንዴት አደረግክ አልኩት። አይ እናትህን ለማየት ሁሌ ገበያ ሄድ ነበረ። እነሱ ቤት አካባቢ ገበያ አለ እና በገበያ ቀን ሄድና ከጓደኞቼ ጋር ሄደን እሷን ለማየት እንሞክራለን፣ የትኛዋ ናት እያለን እንፈልጋታለን አሉ። እና ከጋብቻዬ በፊት 1-2 ቀን ብልጭ ብዬ አይቻታለሁ አሉ። ከዛ በተረፈ ግን እስከ ጋብቻ ቀን ድረስ ምንም አይተዋወቁም ነበር። ልክ ሊያን እንደሰጠው ለያዕቆብ የሊያ ቤተሰቦች ልክ አባቴም እንዲሁ ቀጸላ ገልጾ በጋብቻቸው ቀን ነው የተያዩት እንጂ ከዛ በፊት አይተዋወቁም። እንደዛ አይነት የመተጫጨት ስርዓት ነበር ድሮ። አሁን ግን ወገኖቼ እንደዛ አይነት ስርዓት አይደለም ያለው። ስለዚህ እኛ ወጣቶች በደንብ አድርገን ልንተዋወቅ ይገባናል። እነኚህን ደረጃዎች ጠብቀን ልንቀራረብ ይገባናል ማለት ነው። ከዛ በኋላ እንግዲህ ከ5ኛው ቀጥሎ ከመተጫጨት በኋላ ነው እንግዲህ ሰርግ የሚባለው ዌዲንግ የምንለው ነው። እንግዲህ ሰርግን በተመለከተ እንደየአካባቢው ሊለያይ ይችላል። በጣም የሚገርማችሁ ግን ከሰርግ በፊት ጥሎሽ የሚባል ስርዓት አለ። ስለዚህ ትንሽ መናገር እፈልጋለሁ። ይህም መጽሐፍ ክርስቲያናዊ ትዳር የሚለው መጽሐፍ ያነበባችሁ ሰዎች እዚህ ላይ አለ ሰፋ ያለ ሐሳብ፣ እዛ ላይ ሄዳችሁ ልታነቡ ትችላላችሁ።
ብዙዎች አንዳንዶቻችሁ እንዲያውም ስለ መጽሐፉ ጠይቃችሁኛል። መጽሐፉ በአሁኑ ሰዓት ከህትመት ማለት አልቋል፣ በኔ እጅ የለም። ግን እንግዲህ ምናልባት ጌታ ቢፈቅድ ወደፊት እናትሞ ይሆናል። ግን ያላቸውን ሰዎች ደግሞ ጠይቃችሁ ማንበብ ትችላላችሁ። እዚህ ላይ ስለ ጥሎሽ ጽፌያለሁ እና በአንዳንድ አካባቢ ከሰርግ በፊት ጥሎሽ የሚባል ስርዓት አለ እና በጣም የሚገርማችሁ ይህ ስርዓት በአሁኑ ሰዓት ወይም ደግሞ አንዳንድ አካባቢ እንዲያውም ገበራ ይባላል። ወደዚህ ወደ አይ ቲንክ ወደ አርሲ አካባቢ ገበራ ይሉታል። ይህን ስርዓት በየአካባቢው እንደ ባህሉ ይለያያል። ይህ ስርዓት ደግሞ አቅምን ያላገናዘበ ስለሆነ በጣም ወጣቶች ማግባት እየፈለጉ ሳያገቡ የቀሩበት ሁኔታ አለ። እኔ በዚህ ትምህርት ዙሪያ ላይ ብዙ ቦታ አስተምራለሁ። እንደዚሁ አሁን ወደዛ ወደ ተባለው አካባቢ ወደ ጋምቤላ ወደ ተለያየ ኢትዮጵያ እየሄድኩ ወጣቶች የሚጠይቁኝ አንዱ ጥያቄ ነው። አንዳንዶች ለማግባት እየፈለግን በጥሎሽ ምክንያት ሳናገባ ቀርተናል ያሉኛሉ። አንዳንድ አካባቢ እስከ 18 ከብቶች የሚጠየቁ አሉ። እንግዲህ ከብቶች አስቡ እንግዲህ አንድ ከብት ወይም አንድ በሬ ወይም አንድ ላም ምን ያህል ዋጋ ሊያወጣ እንደሚችል በዛ በአሁኑ ሰዓት በትንሹ እንኳን ከ15 ከ20 ሺህ ብር ያወጣ ብንል አባዙት በ18 ከብቶች ምን ማለት ነው? ከዚህ የተነሳ በጣም አንዳንዶች ሳያገቡ የሚቆዩ አሉ። አንዳንዶች ደግሞ ሳይወዱ ጠለፋን እንደ አማራጭ አድርገው ይወስዳሉ። ወጣቶች ከተዋደዱ ከዚህ ከጥሎሽ ለማምለጥ ሲሉ ጠልፎ ይዟት የሚሄድበት ምክንያት አለ እና እንደነዚህ አይነት ነገሮች አሉ። ጥሎሽ ምንድን ነው? በመጽሐፍ ቅዱስ ውስጥ አንዳንዶች መጽሐፍ ቅዱስ ውስጥ ይደግፈዋል እያሉ የሚከራከሩኛሉ። መጽሐፍ ቅዱስ ውስጥ ብዙ ስለዚህ የሚያወራው የለም። በእርግጥ ስለ አብርሃም ለልጁ ለይስሐቅ ልጅ በሚያጭበት ሰዓት ቅድም እንዳልኩት አልዓዛር በሄደ ጊዜ ርብቃ በተሰጠችው ጊዜ ምንድን ነው ያለው? ልብስ አመጣላት፣ የወርቅ ቀለበት፣ አምባር እንዲሁም ለአባትና ለወንድሙም ስጦታ እንደሰጠ መጽሐፍ ቅዱሳችን ይገልጻል። ልክ ነው። አብርሃም ሀብታም ነበር። ታውቃላችሁ፣ አብርሃም ከሩቅ ሀገር ነበር የሚኖረው። ከነሱ በጣም የተለየ ነበረ። ከካራን ወደ ሜሶፖታሚያ ነበረ፣ ወደዛ ነበር የላካቸው እና በዚህ ርቀት ወደ ቤተሰቦቹ ሲሄድ የምስጋናም ስጦታ ጭምር ነው። አቅምም ነበረው። አቅምን ያገናዘበ ነው። በዚያ ላይ ደግሞ መጽሐፍ ቅዱሳችን የሚናገረው አብርሃም ተገዶ አይደለም የሰጠው፣ በፈቃዱ ነው። ተጥሎበት አይደለም። በነገራችን ላይ ጥሎሽ የሚለው ቃሉ ራሱ ምንድን ነው? የተጣለብህ ነገር፣ የተደነገገብህ ነገር ማለት እኮ ነው። የተወሰነብህ ነገር እና አብርሃም በፈቃዱ ነበር የሰጠው። አሁን ግን በዚህ ዘመን የሚታየው አቅምን ያላገናዘበ ጥሎሽ ማምጣት እንዳለባቸው ይጠየቃሉ። ስለዚህ በዚህ ዘመን እንግዲህ ፍቅር ሳይሆን የሚታየው አቅም ነው። የማ ልጅ ነው? የከሌ ልጅ ነው፣ ጥሎሽ ሊያመጣ ይችላል፣ ገበራ ሊያመጣ ይችላል ተብሎ የሚታሰብበት ዘመን ነው ያለው። ስለዚህ ባካችሁ ወላጆችን ቢሆን ልናስብ ይገባናል። ልጆቻችንን በጥሎሽ ምክንያት አንሽጣቸው። አንዳንድ ሰዎች ይከራከሩኛል፣ ወላጅን ማክበር ነው ጥሎሽ። አንዳንዶች ደግሞ ከጥሎሽ የምንቀበለው ለልጆቻችን ያወጣነው ወጪ መመለስ ነው የሚሉ ሰዎች አሉ። ስለዚህ ይህ መሆን የለበትም። በዚህ ዙሪያ ላይ እንግዲህ ጊዜ የለኝም፣ አሁን ብዙ ልናወራው አንችልም። ይህን መጽሐፍ አንብቡ። ጥሎሽ በጣም አደገኛ ነገር ነው፣ ወይም ደግሞ የወጭ ማካካሻ አይደለም። ወጣቶች በአቅማቸው እንዲጋቡ ልንደግፋቸው ይገባናል። አሁን የቤት ዕቃ ለማሟላት ከሆነ በጋራ ወላጆች፣ የእሱም ወላጆች በጋራ ልንደግፋቸው ይገባናል፣ ልናቋቁማቸው ይገባናል እንጂ ጥሎሽ የሚለውን ቃል ብንተወው ደስ ይለኛል። በሌላው እንግዲህ ወደ መጨረሻው ስንሄድ ቀጥሎ ያለው የመጨረሻው ሰርግ ነው። ሰርግ ከዛ ዌዲንግ ነው። ሰርግን በተመለከተ እንግዲህ በቤተ ክርስቲያን በእግዚአብሔርና በእግዚአብሔር ሕዝብ መካከል የምናደርገው የቃል ኪዳን ስነ ስርዓት ነው። ይህንን ለማድረግ ደግሞ መስፈርቶች አሉ። ታውቃላችሁ ወጣቶች፣ እንደ ቤተ ክርስቲያን አባላት ንጽህናችንን ጠብቀን ቅድስናችንን ጠብቀን በቤተ ክርስቲያን ልናደርገው ይሄ በጣም እጅግ አስፈላጊ ነው። ሰርግ ማለት ድግስ ማለት አይደለም። አንዳንድ ሰዎች ከአቅማቸው በላይ ይደግሳሉ፣ ለመታየት፣ ለጉራ፣ ለዝና፣ ከማናንስ ለማለት። እሱ አይደለም ዋናው ነገር። ከሁሉ በላይ ወጣቶች ማድረግ ያለባችሁ ጋብቻችሁ በእግዚአብሔርና በእግዚአብሔር ሕዝብ ፊት በቃል ኪዳን ሊተሳሰር ይገባዋል እና እንዲህ አድርጉ እና ሁለተኛ ሳሙኤል 13 ላይ ስታነቡ አቤሴሎም ባዘጋጀው ግብዣ ላይ ዳዊት እንደተገኘ ይናገራል እና አቤሴሎም ምን አለው? ለአቤሴሎም በማሰብ እባክን እኛ እንዳንከብድብህ እንዳለው እናያለን እና ለሰዎች ሸክም መሆን የለብንም። ከዛ በኋላ ነው እንግዲህ በመጨረሻ ከሰርግ በኋላ ወደ ሜሬጅ ጋብቻ የምንለው። ይሄ ጋብቻውን እንግዲህ ክቡር ነው፣ መኝታውም ንጹህ ነው ይላል። ስለዛ ብዙ እናወራለን። ለተጋቡ ባለትዳሮች ገና አሁን እስካሁን ለወጣቶች ነው የምንሄድ። እንግዲህ ወጣቶች መክራችሁ ነው ይህን 7 ደረጃ በትክክል ከተጠበቀ ጥሩ ትዳር ይኖራቸዋል። አንዳንዶች ግን በጣም በሚያሳዝን በጋብቻ ይጀምራል። በሜሬጅ ይጀምሩና ከዛ በኋላ ወደ ኦብዘርቬሽን ይሄዳሉ።
ያችን ልጅ ለማየት ምናልባት ስላረገዘች ያገባታል። ከዛ በኋላ መመልከት ምናምንና ይሄ ትክክል አይደለም። እግዚአብሔር የሰማነው ይባርክ። ከጊዜ አኳያ በሚቀጥለው ደግሞ ሰፋ ባለ ሁኔታ በሌላ ፕሮግራም እንገናኛለን። እግዚአብሔር ጸጋውን ያብዛላችሁ። መልካም ቆይታ